ድንቁርና ሞት ነው። ታውቃላችሁ? አለማወቅ ሞት ነው። ክርስቲያኖች ልካቸውን ይዘው ተቀርጸው አባጣ ጎርባጣው ለቆላቸው ብልሃናጺ ቀርጿቸው መጥተው በቤተክርስቲያን በቦታቸው ግጥም ሲሉ ቤተክርስቲያንን ጌጥ ይሆኗታል። እናንተ ቤተክርስቲያን ጌጦች ናችሁ። የምሬን ነው የምነግራችሁ። ትልቁ ድንጋይም በትንሿ ቦታ ከተቀመጠ ይፈርሳል። ካህናትም ወደ ምዕመንነት ከወረዱ ይፈርሳሉ። እኔ ከቤተ ክርስቲያን አንዱ ድንጋይ ነኝ ብላችሁ አስባችኋል? እስኪ አንዱ ድንጋይ ነኝ በሉ። አባት ልጁ ባምርበት እንዲወደው እግዚአብሔር እሱን መስለን ሲያምርብን ደስ ይለዋል። ሰው እግዚአብሔርን ስለሚመስል እግዚአብሔር እንደፈጠረ እግዚአብሔር ከሌለ ነገር ፈጠረ፣ ሰው ደግሞ ከተፈጠረ ነገር ፈጠረ። ፍሪ ፍሮም ማለት ከአንድ ነገር ነፃ መሆን፣ መላቀቅ። እስቲ መላቀቅ በሉ። መላቀቅ ማንም እንዳይገዛህ መሆን ማለት የማንም ባሪያ አለመሆን። ፍላጎትን ነው እንጂ የሚቀሰቅሰው ሰይጣን እጅን ይዞ ኃጢአት ውስጥ የከተተው ሰው የለም። ወደን ለምደን ነው የምንሰራው። እኛ የፓይታጎረስ ልብ አይደለም ያለን፣ የሶቅራጥስ ወይም የአርስቶትል አይደለም ልብ ያለን፣ እኛ የአምላክ ልብ አለን። ክርስቶስ ግን ስጋውን ደሙን የመመገብ ነፃነት ሰጥቶናል። እንደሱ ነፃነት የሰጠን አባት የለም። እንደሱ ነፃነት የሚሰጥ ንጉሥ የለም። መብትም ካላችሁት ክርስቶስ የሰጠንን ያህል መብት የሚሰጠን ንጉሥ ሊኖርም አይችልም፣ አይኖርም። ዋጋ ተሰጥቷቸው የተፈጠሩ ክርስቲያኖች ዋጋ የሌላቸው ሆኑ። ለራሳችሁ ርካሽ ተመን አትስጡት። ጌታዬ ሆይ ዋጋ ያለኝ ሰው አድርገኝ፣ ርካሽ ዕቃ አታርገኝ እኔን በሉ። በቀላል የምገዛ ትንሽ ነገር የሚለውጠኝ እንደው በትንሽ ድቃቂ ሳንቲም ገዝተው የሚወስዱኝ ትንሽ ነገር ከቤት የሚያወጣኝ ርካሽ ዕቃ አልሆን። ሀብት ንብረት አፍርታችሁ ከቤተ ክርስቲያን ሲያስኮብልላችሁ ለእኔ ዋጋዬ ብር ነው፣ ለእኔ ዋጋዬ ቤት ነው፣ ለእኔ ዋጋዬ መኪና ነው፣ የእኔ ዋጋ እኮ ክርስቶስ ነው ብለን ነው ማሰብ ያለብን። ሰውን በሐሰት ምስክር አሳስረ አንተ አምጥተህ 100 ሚሊዮን ብር ስጣት፣ ቤተክርስቲያን ያን አትፈልገው። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንዴት ሰነበታችሁ? እንደምን ዋላችሁ? እንደምን ቆያችሁ? ቸርነት የባሕሪ ገንዘቡ የሆነ ፈጣሪያችን ስሙ የተመሰገነ ይሁን። ቅዱስ ሉቃስ ሉቃስ አባቶቻችን እንደሚያስተምሩን የግብር ስም ሆኖ ሲተረጎምለት ሉቃስ ማለት ባለመድኃኒት ማለት ነው ይላሉ። ቅዱስ ሉቃስም ሐኪም ስለነበረ በተለይ በዘመኑ በዚያ ዘመን ይሰጥ የነበረውን የግሪክ የሕክምና ትምህርት ያጠና ሰው ስለነበር ግሪካዊ የአንጾኪያ ተወላጅ ነው። ከዚያ የተነሳ ሐኪም ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ለ72 አርድእት እንደት እስኪጠራው ድረስ በሕክምና የሚያገለግል ሰው ነበረ። በኋላ ደግሞ አምኖ ጌታችንን ተከትሎ ከቅዱሳን ሐዋርያት ጋር አንድ ሆኖ በተለይም ከቅዱስ ጳውሎስ ጋር በመፋጠን የነፍስ ፈውስ የነፍስ ድህነት የሚሰጥ መድኃኒት አዋቂ ሆኗል እና ከዚያ በኋላ ግን በዚያ በሕክምናው አልቀጠለበትም። ለምንድን ነው ያልቀጠለበት? መንፈሳዊ ድህነትን ማሰጠት ስጋዊ ድህነትን ከመስጠት የበለጠ ስለሆነ ኃጢአት፣ ስንፍና፣ ድንቁርና። ዮሐንስ ዘደማስቆ ደግሞ እንደሚናገረው በዓለም ላይ የሚነሱ ሁከቶች ሁሉ የሚመነጩት ከነዚህ ነው ይላል። ከስንፍና፣ ከድንቁርናና ከመርሳት ነው የሚለው እሱ። ከመርሳት ከነዚህ ከሶስቱ በዓለም የሚመጡ ሁከቶች ሁሉ ይመጣሉ ነው። አንዱን ብቻ ነጥለን ብናየው ለምሳሌ አንድ የተሾመ ዳኛ ሕዝብን ሊበድል ይችላል። የሚበድለው ለምንድን ነው? እሱ ድሮ ሕዝብ ሳለ የተሰቃየው ስለሚረሳው ነው። ለምሳሌ እናንተ የሆነ መስሪያ ቤት ሄዳችሁ ብትጉላሉ አቤት እግዚአብሔር ያጉላላችሁ እናንተንም አትሉ የምትሉ ይመስለኛል። ሳስበው ነው እንጂ ሰምቻችሁ አላውቅም። እና እግዚአብሔር ያጉላላችሁ እግዚአብሔር ይላችሁ ትላላችሁ። ከዚያ በኋላ ግን ያንን ወንበር ብንሰጣችሁ እግዚአብሔር አያያችሁም እናንተ። በጣም አስቸጋሪው እሱ ነው ማለት መርሳት ማለት እሱ ነው። ድሮ አስተያየት በሰጠበት ወንበር ላይ እሱን ስናስቀምጠው የባሰ ሆኖ ይገኛል። ይሄ መርሳት የሚባለው ይሄ ነው። የሁከት ሁሉ ምንጭ ሶስቱ ናቸው የሚባለው እያንዳንዳቸው ሶስታቸውን ብንተነትናቸው ያቆዩናል። እንደው ብዙ እውቀት አለኝ በዚህ ርዕስ እንዳይሆንብኝ እንጂ በቤተክርስቲያን ያለው እውቀት ነው የኛ አይደለም። እና ብዙ ነገር ነው ያለው። ሰው ዛሬ ማታ ሊሞት እንደሚችል ሞትን ቢረሳ የሚጣላል፣ እንኳን የሚገድል የሚሳደባል። ዛሬ ማታ እሞታለሁ ብሎ ያሰበ ሰው እንደው በፍጹም እንዴት ሊያደርግ ይችላል? የሰው ገንዘብ የሚያጭበረብር ከሶ የሚያሳስር ሰውን በገንዘብ በሐሰት ምስክር የሰው ገንዘብ የሚወርስ ይኖራል? ዛሬ ማታ እሞታለሁ ቢል የዕለት እንጀራዬን እንኳን ላልበለው እችላለሁ ብሎ ይዘጋጃል እንጂ ሞትን እንረሳለን፣ እግዚአብሔር እንረሳለን፣ ትናንት እንረሳለን። እኛ በሰራነው ኃጢአት አይነት የተቀጡ ሰዎችን ታሪክ እንረሳለን።
ስለዚህ ሁሉንም ነገር እንደ ዛሬ እንደ ግብት እየፈጸምን እንኖራለን እና መርሳት በጣም ከባድ በሽታ ነው። አሁን ብዙ ሰው መርሳት ነው ያለበት። አሁን ጆሮም የለም ልብም የለም፣ ዝም ብሎ ቀፎውን ነው የሚንቀሳቀሰው። ልብ አይለካ ጆሮ አይለካ። እንደውም አንዱ ሂዶ አንድ አባትን አባቴ እንደው እየረሳው ተቸገርኩና እንደው መፍትሄ ቢነግሩኝ አላቸው። መፍትሄውን ስትረሳው ይላሉ። እውነታቸውን ነው። መፍትሄውንም ይረሳዋል። ጆሮ የሌለው ሰው ምን ያደርጋል? እንደው ቅዱስ ቀሌምንጦስ ዘሮም ደግሞ የምንረሳው የማይረሳው እግዚአብሔር ከልባችን እየራቀ ስለሄደ ነው ይላል። መንፈስ ቅዱስ ይመጣል፣ እሱ ሁሉን ያስተምራችኋል፣ ሁሉንም ያስታውሳችኋል ተብሏል። መጻሕፍትን እንዲያስታውሉ ልብ ሰጣቸው ይላል። እግዚአብሔር ሲያድርብን ታስታውሳላችሁ። ጌታ ታምራት ያደረገላቸው ሰዎች ሁሉ መጨረሻ ላይ በተለይ አጋንንት ያደረባቸውን መጨረሻ ላይ እንዲሚል ቃል ተጽፎ ታገኛላችሁ። ወተመይጠ ውስጠ ልቡ፣ ወደ ልቡ ተመለሰ የሚል ቃል አለ። የምናስበው አሁን ይውላችሁ እንኳን መስራት ማሰብ አቅቶናል። ማሰብ ያቃተን እግዚአብሔር ሁሉን የማይዘነጋ አምላክ ከኛ እየራቀ ስለሚሄድ ነው። ስልክ እንኳን በማይረሳበት ጊዜ የስልክ ሜሞሪ አቅም እየጨመረ መጥቷል። የማይዘው ነገር የለም እውነት ለመናገር ማለት ነው። አሁን ጭራሽ ሴንሰር ተገጥሞለት ባለቤት መለየት ጀምሯል። የሰው ፊት አይቶ መክፈት ጀምሯል። ሌላ ሰው መጥቶ ፊቱን እንዲህ ቢያደርግ ዞር በል የኔ ባለቤት ሌላ ነው ብሎ አይከፍትም። ፓተር ነው ቢደረግ ቢሰራ። አሻራም የሰው አሻራ እየለየ ነው አሁን ሰው ማለት። እንግዲህ ስልክ ሴንስ ሲያደርግ ሰው ግን ሴንስለስ ወደ መሆን እየመጣ ነው። እንደው አይምሮ የለሽ ነው እንጂ እንኳን ሴንስ እንኳን ሞልቶታል ሰው። አይምሮ ነው እያጣ የመጣው። ልንማረው የሚገባን ምንድነው ስትሉ ለአንድ ካህን የሚሰጠው ይሄ ሙት ማንሳት፣ ጋኔን ማውጣት፣ ድውይ መፈወስ። ሙት የሚባለው እነዚህ ናቸው። በስንፍና አልጋ ያሉት፣ በኃጢአት አልጋ ያሉት። ድንቁርና ሞት ነው ታውቃላችሁ። አለማወቅ ሞት ነው። ስንፍና ሞት ነው። ቁጭ ብሎ መዋል ሞት ነው። ቁጭ ብሎ እሱ ሱቅ አይከፍትም። የሰው ሱቅ ዞ ሲያሻሽጥ የሚውል ደጅ ላይ ቁጭ ብሎ ማለት ነው። በተለይ የድሮ ሱቆች ይኸውላችሁ ሙት ማንሳት፣ ድውይ መፈወስ፣ ጋኔን ማውጣት፣ ለምጽ ማንጻት አንድ ቄስ ቅስና ሲሾም የሚሰጠው ሀብት ነው ይሄ። ከዚያ ደግሞ በብቃት ይሄን የሚያገኙት አሉ። በቅድስና ሴትም ወንድም ሊሆኑ ይችላሉ። በተጋድሎ ይሰጣቸዋል። አንድ ካህን በሕክምናው መቀጠል የለበትም የተባለው ለዚህ ነው። ሰለስቱ ምዕት የሰሩት ያንን በዚህኛው መስጠት ይችላል እና ቅዱስ ሉቃስ ይሄንን መጀመሪያ ባለው በሕክምናው ልብ ያለው ጥበበኛ ሰራተኛ ስለነበረ እግዚአብሔር አንተ ለዚህ ትጉ ከሆንክማ ለመንፈሳዊ ፈውስም ትገባለህ ብሎ መንፈሳዊ ሐኪም አደረገው፣ ካህን አደረገው። ከዛ በኋላ እኛውን ተውና 4 ሀብት ዟላ። ይሄን ሁሉ ሀብት ዞ የሚፈውሰውን ለምን ያኛውን ቅጠል ይበጥሳል? ለምን ስር ይምሳል? ያንን ለባለሙያ ትቶት መጥቷል። እናም ሉቃስ ማለት አቃቤ ሥራይ ማለት ነው ሚሉ ሊቃውንት ለዚህ ነው። እንደ ትክክለኛ ትርጉሙ ግን ሉቃስ ሉቃያኖስ ማለት ብርሃን ማለት ነው። አንጾኪያ ተወልዶ ነው ያደገው። አንጾኪያ አሁን ዛሬ ቱርክ ውስጥ ያለች ከተማ ናት። እዛች ተወልዶ አድጎ እግዚአብሔርን ሰምቶ ሳያውቅ ክርስትናን ሰምቶ ሳያውቅ በብሉይ ኪዳን እምነት ሳይኖር ለወገኖቹ ብርሃን የሆነ ወንጌልን ስለጻፈ ብርሃን ይባላል ቅዱስ ሉቃስ። ሰው ከትልቅ ሰው ስለተወለደ አይደለም። ከነገስታት ስለተወለደ ትልቅ አይሆንም። ከባላባት ስለተወለደ ትልቅ አይሆንም። የካህን ልጅ ስለሆነ ትልቅ አይሆንም። የመርጌታ ልጅ ስለሆነ ትልቅ አይሆንም። የአብርሃም ልጅ እስማኤል ነው። የይስሐቅ ልጅ ኤሳው ነው። የያዕቆብ ልጅም ሮቤል ነው። ስለዚህ ሰው ከደግ ስለተወለደ አይደለም፣ ስራው ነው የሚያወጣው። ከትልቅ ዘር መወለድም አለመወለድም ቁም ነገር የለውም። ከጥሩ ሀገር መወለድም አለመወለድም ቁም ነገር የለውም። ሀገርን ጥሩ የሚያደርገው እኛ ጥሩ እየሆን ስንሄድ ነው። ኢየሩሳሌም ተወልደው ሰዎች ክርስቶስን ሲወግሩት፣ አንጾኪያ ተወልዶ ስለ ክርስቶስ እጁን ተቆረጠ። ማንነት ነው ዋናው ነገር፣ ልብ ነው፣ አይምሮ፣ ሰውነት ነው። አንጾኪያ ተወልዶ አይሁድ ከሚጸየፉት ሰፈር ተወልዶ መጣ። ወደ ወገኖቹ ማለት ከነሱ ዘር ወደ ተወለደ ወይም በሃይማኖት ወገኖቹ ወደሆኑ በስነ ፍጥረት ወገኖቹ ከሆኑ ወደሆኑ ወደ አይሁድ ስጋን ለብሶ መጣ። ትንቢት ወዳናገርላቸው፣ ሱባኤ ወዳስቆጠርላቸው፣ ተስፋውን ስለሰጣቸው ወደ ሰጣቸው፣ በመና በደመና ወዳሳደጋቸው ወገኖቹ መጣ። እነዚያ እጆች ቸነከሩት። ያላወቀ ሕዝብ ግን መጥቶ እጁን ተቆረጠ ለክርስቶስ። ስለ ክርስቶስ የምትጽፍ እጅ ልትቆረጥ ይገባል ተብሎ ይሄ ዛሬ ሉቃስ ወንጌል ብለን የምንጠቅሰው ማንም አድሮ መጥቶ የሚፎክርበት ወንጌል እጁን ተቆርጦ የጻፈው ወንጌል ነው። ወንጌል እጅ ያስቆርጣል። ወንጌል እግር ያስቆርጣል። ወንጌል ዓይን ያስወጣል። እጁን ይሄንን እየጻፈች የምታስት እጅን ቆርጣታለሁ ብሎ ቆረጠው። እጁን ሲቆርጠው
ልብ በሉ ምን አደረገ? ንጉሥ አምላኬ ሁሉን እንደሚችል ና ተመልከት አለና ቀኝ እጁ ነበር የተቆረጠ ወንጌል የጻፈባት፣ በግራ እጁ ቆራጣዋን አነሳና መልሶ ቀጠላት። አሁን በዘመናዊ ሕክምናው ቢሆን ባላረገው ነገር አሁን ትልቅ ሐኪም ሆኗል፣ የመንፈስ ሐኪም። እጁን ቀጠለ። ከዛ በኋላ ሰማህ ንጉሥ፣ እኔ እጄን የምቀጥለው መከራ ስለፈራው ሳይሆን አምላኬ ሁሉን እንደሚችል እንድታውቅ ብቻ ነው። ነገር ግን አሁን መከራውን ለአክሊል ስለምፈልገው እጄን መልሼ ቆርጠዋለሁ ብሎ መልሶ አለያየው፣ አክሊል ስለሚቀበል። ከዛ መጨረሻ ላይ አንገቱን ተቆረጠ። አንገቱ ተቆርጦ የክብር አክሊል ተቀበለ። ይሄንን ወንጌል ለእኛ ሰጠን። እውነት ለመናገር ፍሬን የተሞላ ወንጌል የተራቡ ነፍሳት፣ በእውነቱ የተራበች ነፍስ አንተን በልታ ጠጥታ ታመሰግናለች የተባለ የተራቡ ነፍሳት ተመግበው እግዚአብሔርን የሚያመሰግኑበትን ይህን ወንጌል እጁን ቆርጦ ጻፈልን። እግዚአብሔር ሰው ሞልቶታል። ወንጌሎቹ ሲመጻደቁ ባዕድ አምጥቶ ወንጌሉን አጻፈ። መደበኞቹን ንቋቸው እግዚአብሔር ማለት ነው። እግዚአብሔር ቤተኛ ሁነን ካላወቅንበት ይንቀናል። እኛ እሺ እናንተ ይሄን ደብር አሰርተን፣ እኛ እሺ እናንተ አጥሩን ያሳጠርነው እኛ ነን፣ እኛ እሺ እናንተ እንዲህ ያደረግን እኛ ነን። እንዴው በቃ እንኳን እንዴው ቢያንስ እንዴው ተመስገን እምለው እግዚአብሔር ራሱ ያለ እኛ ስላለን እንኳን አላላችሁ እንጂ በእናንተ ምንኖር እኮ ነው የሚመስላችሁ ራሱ ማለት ነው። እንዴው አትኩሩ። እውነቴን ነው። ይሄንን አሸንክታባችሁን አውልቃችሁ ጣሉ። የእውነቴን ነው። እግዚአብሔር ሰው አይቸግረውም። አንተ የባላባት ልጅ የመርጌታ እንትና ልጅ ብትሆን፣ የቄስ ገሌ ልጅ ብትሆን፣ የቀኛማች ዘር ምናምን ብትሆን የፈለጋችሁን ሁኑ። እግዚአብሔር ሰው ቸግሮት አያውቅም። ከሜዳ ነው ሉቃስን ያመጣው። በውስጥ ያለውን ወደ ውጭ የምታወጣው፣ ውጭ ያለውን የምታገባው አንተ ነህ እንዳለ አባ ሕርያቆስ። ከውስጥ ያለውን አውጥቶ መጣል፣ ደጀ ወደቀውን ሰብስቦ ማግባት እግዚአብሔር ያውቅበታል። በጊዜ ለወርዎ ወበጊዜ ላስተጋብኦ፣ ለመበተንም ጊዜ አለው፣ ለመሰብሰብም ጊዜ አለው። እንቅፋት የሆነባችሁን ድንጋይ የሆነ ጊዜ ዳርዳር አውጥታችሁ ትጥሉታላችሁ። ቤት መስራት ስትፈልጉ ትለቅሙታላችሁ። የእግዚአብሔር ቤተሰቦች እኔ የምነግራችሁ እኔ አስፈላጊ ሰው ነኝ ለቤተ ክርስቲያን ብሎ ከማሰብ እግዚአብሔር ያድናችሁ። እውነቴን ነው የምነግራችሁ። ይሄንን ነው እግዚአብሔር የሚያሳየን። ዛሬ ከቅዱስ ሉቃስ የምንማረው ይሄንን ነው። የቅዱስ ሉቃስ ረድኤቱ በረከቱ ከሁላችን ጋር ይሁን። ስለዚህ ቅዱስ ሉቃስ ከሌሎች ወንጌላውያን ለይቶ በጣም ብዙ ፍሬ ነገሮችን ጽፎልናል። ሁሉም ወንጌሎች የምሕረት ወንጌሎች ናቸው። በተለየ ግን ቅዱስ ሉቃስ የእግዚአብሔር ምሕረት ወንጌል ተብሎም ይጠራል። ምሕረቱን አብዝቶ ነው የሚጽፈው። እግዚአብሔር እንዴት አድርጎ ምሕረት እንዳደረገ ደጉ ሳምራዊ የሚባለው ሉቃስ ወንጌል ምዕራፍ 15 ላይ የምታዩቸው 3ቱ ጠፍተው የተገኙ ነገሮች እነዚህ የእግዚአብሔርን ምሕረት የሚያሳዩ ናቸው። ብዙ ልግስናውና ብዙ ትዕግስቱን ያን የጻፈና የምሕረት ወንጌል ነው። በዚህ በሉቃስ ወንጌል ምዕራፍ 15 ላይ 3 ጠፍተው የተገኙ ነገሮች አሉ። ዛሬ የምንማረው አንዲት ሴት ነበረች ይላል እና 10 ድህርም ነበራት፣ ወይም ደግሞ መክሊት ወይም ሳንቲም ወይም ጌጥ ድሪ ሳንቲም ብለው ነው ሊቃውንት የተረጎሙት። 10 ጌጣጌጦች ነበሯት። በገጠር ድሪ የሚባል ነበረ። 10 ነበራት እና አንደኛው ጠፋት። ብትል ጠፋት። እቺ ሴት 10 መክሊት 10 ጌጥ ቢኖራት ከ10ሩ አንዱ ቢጠፋት ምን ታደርጋለች ነው ያለ ጌታ ብሎ የጠየቀው። ያቺ ሴት መብራት አብርታ የቤቱን ዕቃ ሁሉ ግልብጥ አድርጋ ሁሉን ምስቅልቅሉን አውጥታ የጠፋችውን 1 ሳንቲም የምትፈልግ አይደለችም ወይ አላቸው። ባገኘቻትስ ጊዜ አንዲቱን ሳንቲም ባገኘቻት ጊዜ ቤቷ ውስጥ ካለው ከ9 ድርም ወይም ከ9 ሳንቲም ይልቅ በአንዲቱ ትደሰታለች። ጎረቤቶቿን ወዳጆቿን ሁሉ ትጠራና ተፈሳህ ምስሌ ከኔ ጋር ደስ ይበላችሁ፣ የጠፋችው ሳንቲም ተገኝታለችና ደስ ይበላችሁ ብላ ቀድሞ ከነበራት 9 ሳንቲም ይልቅ በአንዱ ከጎረቤቶቿ ጋር የምትደሰት አይደለም ወይ አላቸው። ፍስሐ በውስተ ሰማያት፣ እንደዚህ ሙሉ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይደረጋል ብዬ እንዲደረግ በእውነት እነግራችኋለሁ አለ። ንባቡ ይሄ ነው። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ምን ሰው ናት እቺ የምትፈልገው? ምንድን ናት? ወንድ ሴት? ተናገሩ። ስንት ጌጥ ነበራት? ስንት ጠፋት? ምን አደረገች? ፈለገች አይደል? ፈለገች አይደለም። አንድ የረሳችሁት ነገር ምንድን ነው ያደረገች? መብራት አበራች በሉ እንጂ ሁሉን ፈነቀለች በሉ። ከዛ ምን አደረገች? ፈለገች። አንዱን ስታገኝ ምን አገኘች? ምን አደረገች? ጎረቤቶቿን ጠራችና ደስ አላት። ከስንቱ ይልቅ?
ከዘጠኙ ይልቅ በተገኘው በስንቱ ደስ አላት? በአንዱ ደስ አላት። እግዚአብሔር የተመሰገነ ይሁን። የጠፋው የተገኘው ሳንቲም። ይቺ ሴት ማን ትመስላችኋለች? ቅድስት ቤተ ክርስቲያን ናት። 10 ሳንቲሞች ወይም 10 ጌጦች ያሏት ሴት ቅድስት ቤተ ክርስቲያን ናት። 10 ጌጦቿ የተባሉ ደግሞ ምን ይመስሏቸዋል? 10 ጌጦቿ የተባሉ ፍጹም የሆነ የምዕመናን ህብረት ነው። ጌጧ የተባለ ለምን መሰላችሁ? ቅዱስ ጳውሎስ እንደ ብልህ አዋቂ አናጺ አድርጌ እኔ አንጻለሁ ወብነ ማዕዘንቱ ሰለሊሁ እግዚእነ ኢየሱስ ክርስቶስ፣ እኔ እንደ በጎ አዋቂ አናጺ ቤተ ክርስቲያንን እሰራለሁ፣ የማዕዘኑ ድንጋይና የሥራው ባለቤት ግን ማን ነው ይላል? ክርስቶስ ነው ይላል። ይህንን ቅዱስ ጳውሎስ ቆሮንቶስን በተረጎመበት ድርሳኑ ላይ ቅዱስ ዮሐንስ አፈወርቅ ምን ብሎ ያብራራዋል መሰላችሁ? ቅዱስ ጳውሎስ እውነተኛ ሐናጺ ነው፣ ኢየሱስ ክርስቶስ ደግሞ የሐናጺው ጉልበት ነው። የተሰራችው ቤት ደግሞ ቤተ ክርስቲያን ናት። ቤተ ክርስቲያንን አስውበው ውብ ቤት አድርገው የሚያሳዩት የተጠራቀሙ እያንዳንዳቸው በስርዓት የተቀረጹ በቦታቸው የተቀመጡ ውብ ድንጋዮች ናቸው። ስለዚህ ብልሃተኛው አናጺ ቅዱስ ጳውሎስ፣ የህንፃው የአናጺው ኃይል ክርስቶስ፣ ውቢቱ ቤት በልክ ከተሰሩ በቦታቸው ከተጋጠሙ ድንጋዮች የተሰራችው ቤት ቤተ ክርስቲያን፣ እያንዳንዱ ድንጋይ አንድ ክርስቲያን ነው ይላል ቅዱስ ጳውሎስ። ቤተ ክርስቲያኑ ይሄ አንድ ድንጋይ አይደለም፣ የተገጣጠሙ ድንጋዮች ናቸው። ይሄንን ቤተ ክርስቲያን ውብ አድርገው ከርቅ እንዲታይ ፎቶ እንድናነሳው እንድንቀርጸው ያደረገን የተጠራቀሙ በቦታቸው በልክ የተቀመጡ ድንጋዮች ናቸው። ክርስቲያኖች ልካቸውን ይዘው ተቀርጸው አባጣ ጎርባጣው ለቆላቸው ብልሃናጺ ቀርጿቸው መጥተው በቤተክርስቲያን በቦታቸው ግጥም ሲሉ ቤተክርስቲያንን ጌጥ ይሆኗታል። እናንተ ቤተክርስቲያን ጌጦች ናቸው። የምሬን ነው የምነግራችሁ። ግን ይሄ ወልጋዳው ድንጋይ ያልተጠረበው ድንጋይ ህንፃውን በበነጋውን የሚንደው ደግሞም ትንሿ ድንጋይ ትልቁ ድንጋይ መቀመጥ ያለበት ቦታ ላይ ስትቀመጥ ህንፃው ይፈርሳል፣ መሸከም አትችልም። ምዕመናን በካህናት ቦታ ገብተው ሲበጠብጡ ቤተክርስቲያን ያፈርሷታል። ትልቁ ድንጋይም በትንሿ ቦታ ከተቀመጠ ይፈርሳል። ካህናትም ወደ ምዕመንነት ከወረዱ ይፈርሳሉ። ከፍ ማለት ይገባል። አንድ መነኩሴ አንድ ሰው ሄዶ እንዲህ ብሎ ሰደበው። አንተ አህያ አለው። አህያን ያህል ክብር ሰጠኝ ወንድሜ? አህያ እኮ ጌታዋን ተሸክማ የዞረች ናት። እኔ ከጌታ ርቄ የምኖር ኃጢአተኛ እኮ ነኝ አለው። ድንጋይ አለው። የድንጋይን ያህል ድንጋይ እኮ የክርስቶስ መቅደሱ ነው፣ የሚታነጽበት ነው። እኔ መቼ ያን ያህል ክብር አግኝቼ ብሏል። ስድብ አጥቶ ጥሎት ሄደ። እኔ ከቤተ ክርስቲያን አንዱ ድንጋይ ነኝ ብላችሁ አስባችኋል? እስኪ አንዱ ድንጋይ ነኝ በሉ። ምዕመናን ሳይመጡ ቅዳሴ አይግቡ ይላል ፍትሐ ነገሥቱ። ለምን? የቤተ ክርስቲያን ትርጉሟ ምዕመናን ስለሆኑ ነው። አንድ ክርስቲያን በቤቱ ጻድቅ ሊሆን ይችላል፣ ንጹሕ ሊሆን ይችላል፣ ለጋስ ሊሆን ይችላል፣ ጥሩ ሰው ሊሆን ይችላል። ቤተ ክርስቲያን ውስጥ መጥተን ካልተጋጠምን ግን ቤተ ክርስቲያን መሆን አንችልም፣ መቆምም አንችልም፣ ቤት መሆን አንችልም። ክርስቶስም አያድርብንም። እግዚአብሔር የሚያድርብን ተሰብስበን ስንጋጠም ነው። በየፈተታችን የየራሳችን ሰባኪ እያበጀን፣ የየራሳችን መነኩሴ እያበጀን፣ የየራሳችን የምንከተለው ቲፎዞ የምንሆነው ጳጳስ እያበጀን፣ የየራሳችን ጉዳይ እየሮጥን ቤተ ክርስቲያን አትሆንም። ተሰብስበን መጋጠም አለብን። ስንጋጠም ቦታችን ጠብቀን ተጠርበን ተቀርጸን። ንስሐ አባት አናጺ ነው፣ መምህር አናጺ ነው። እኛ ደግሞ ድንጋዮች ነን። በቦታው የሚያስቀምጠን ደግሞ ክርስቶስም። የእግዚአብሔር አምሳል ጠፋ። የእግዚአብሔር አምሳል ምን ይመስላችኋል? የእግዚአብሔር አምሳል የሚባለው ቅድስና ነው። የመጀመሪያው ሰው ቅዱስ መሆን አለበት። ከእኔም ከእናንተም የጠፋው ቅድስና ነው። እግዚአብሔር ሳንቲም አይደለም የቸገረው። አሁን እግዚአብሔር የቸገረው የእሱን አምሳል የተሸከመ ሰው ነው የተሸከመው። እግዚአብሔር ፍጥረትን ሲፈጥር ሰንብቶ ያረፈው ምኑን ሲያይ ይመስላችኋል? የራሱን አርአያ ያየ ጊዜ አረፈ። ከዚያ በኋላ ሌላ ፍጥረት መፍጠር አላስፈለገውም። እግዚአብሔር ሰኞ ሰማይና ምድርን አየ፣ አላረፈም። እግዚአብሔር ሰማይን ብሩህ ሰማይን ይህንን ጠፈርን ሰኞ ፈጠረው፣ አላረፈም። እግዚአብሔር እጽዋትን ማክሰኞ ፈጠረ፣ አላረፈም። እግዚአብሔር ከዋክብትን፣ ፀሐይን፣ ጨረቃን፣ ብሩህ ብርሃናትን ፈጠረ፣ አላረፈም። እግዚአብሔር እንስሳት አራዊትን ፈጠረ፣ አላረፈም። እግዚአብሔር መልአክ እንኳን ፈጥሮ አላረፈም። እግዚአብሔር ሰው ፈጥሮ ግን አረፈ። ሰው ሲፈጠር እግዚአብሔር አረፈ። እግዚአብሔርን ደስ የምናሰኘው ሰው ስንሆን ነው። እኔ ቅዱስ ነኝና እናንተ ምን ሁኑ ነው ያለን? ቅዱስ ሁኑ። እኔ ቅዱስ ነኝና ምንድን ነው? እናንተም ቅዱስ ሁኑ። እግዚአብሔር ቅዱስ ሁኑ የሚለን እያስጨነቀን አይደለም፣ እያስገደደን አይደለም። ምንድን ነው? እኛን እናት
ልጇ ቢያምርበት እንደምትወደው አባት ልጁ ቢያምርበት እንዲወደው እግዚአብሔር እሱን መስለን ሲያምርብን ደስ ይለዋል። እንድንቀደስ የሚያደርግ ምንድን ነው? አንድ ንስሐ መግባት፣ ሁለት ክፉ ፍላጎቶቻችንን ቆርጠን ማቆም፣ ሶስተኛ ከእሱ ጋር ተዋህደን መኖር ቅዱስ ሥጋውን ክቡር ደሙን ተቀብለን፣ አራተኛ እሱ ባሰማራን የሕግ ፈቃድ መኖር። ይህንን ስናደርግ ምን ይሆናል? እንቀደሳለን። ያን ጊዜ ከእሱ ጋር ህብረት እንሆናለን። ህብረት ሲኖርሳ አካሉ እንሆናለን፣ ቤተሰቦቹ እንሆናለን። እግዚአብሔር ደስ የሚለው በዚህ ነው። ሰው ፈጣሪውን መስሎ ፈጣሪ ነው። ይኸው አውሮፕላን ተፈለሰፈ፣ ይኸው ኮምፒውተር ተፈለሰፈ። ይሄ ምንድን ነው? ሰው እግዚአብሔርን ስለሚመስል እግዚአብሔር እንደፈጠረ እግዚአብሔር ከሌለ ነገር ፈጠረ፣ ሰው ደግሞ ከተፈጠረ ነገር ፈጠረ። ፈጣሪ እንድንሆን እግዚአብሔር ሰጥቶናል። ፈጣሪነትን፣ የጸጋ ፈጣሪነትን አስበን እንድንፈላሰፍ፣ እንድንራቀቅ፣ ሀገር የሚያድን ቤተክርስቲያን የሚጠቅም ራሳችን የሚጠቅም ትውልድ የሚያሻግር ለነገ የሚሆን ነገር እንድናስብ እግዚአብሔር ፈጣሪነትን ሰጥቶናል። ስለዚህ ቤተክርስቲያን ምን አጣች? ሰው የሚያስብ ሰው አጣች። ባለፈው የዛሬ ዓመት የግብፅ ገዳማትን ለመሳለም ግብፅ ሂጄ አንድ መጽሐፍ ሱቅ ልገዛ ሂጄ አንድ መጽሐፍ ረስቼ መጣሁ። አንድ ገዝቼ ሌላ ረስቼ ሌላ ሱቅ የገዛሁትን እና የሱቁ ባለቤት ፈልጎ እየሮጠ መጣና ምን እንዳለው ታውቃላችሁ? መጽሐፍ ረስታል አባ ወይም ሚስተርም አላለም። ዝም ብሎ ምን ሲሰጠኝ ምን ብሎ መሰለህ የሰጠኝ ብሎ ነው የሰጠኝ። ሶቅራጥስ አንድ ቀን ሰው አዳዲስ ነገር እየሄደ የሚሰማበት አደባባይ አለ። ፈላስፎች እየሄዱ አዲስ ነገር የሚናገሩበት እዚያ ሄዶ ቁጭ አለ። ሰው ሁሉ ሶቅራጥስ አዲስ ነገር ይናገራል እያለ ቁጭ ብሎ ቢጠብቅ ጉች እንደ ጣዖት ቁጭ ብሎ ዝም አለ። እስከ ምሳ ሰዓት ጠበቁት፣ ዝም። እስከ 7 ሰዓት ጠበቁት፣ ዝም። ምሳ በልተው እንምጣ ብለው ምሳ በልተው ሲመጡ ዝም። እስከ 4 ጠበቁት፣ ዝም። አንዳንዶቹ አይ በቃ እንሂድ እንግዲህ ብሎ ሄዱ። ሌሎቹ ግን ማለዳ እስቲ አብረን ነው እንደር ብሎ አደሩ። ጠዋት ሲነጋ አለ ምን ሆነ ነው አሉት። እያሰብኩ። ስንት ሰዓት ማለት ነው? ስንት ሰዓት ነው? አስተምሯል አላስተማረም? አሁን ንገሩኝ። አስተምሯል አላስተማረም? አስተምሯል። ይኸው ብዙ ከመለፍለፍ አስቡ እስቲ ነው። እስቲ ቁጭ ብላችሁ አስቡ። ከምትሉ ውላችሁ መታችሁ ቤት ውስጥ ከምትንታቱ እስኪ አስቡ። ከመናገራችሁ በፊት ከመስራታችሁ በፊት እስኪ አስቡ። ከማግባታችሁ በፊት እስኪ አስቡ። ከመሳደባችሁ በፊት አስቡ። እንደው አስቡ እስቲ ነገ ምን እንደምንሆንም አስቡ። በዚህ አካሄድ እንደው መጨረሻ ምን ይሆናል ብላችሁም አስቡ። ኧረ በሞት ያስቡ። እናስብ። እግዚአብሔር ማሰቢያውን ይስጠን። ማሰብ ሰውን ሰው ያሰኘዋል። በእውነቱ ማለት ሰውን ሰው ያደረገው ማሰቡ ነው እና እግዚአብሔርን የምንመስልበት እሱ ነው። አስበን ፈጣሪ እንድንሆን ነው። ሌላስ ነፃ ፍጡራን እንድንሆን አድርጎናል እግዚአብሔር። እግዚአብሔር ነፃነት አለው እና የተማሩ ሰዎች በዚህ ዓለም የተማሩ ሰዎች ምን ይላሉ መሰላችሁ? ነፃነት 3 ነው አሉ። ይቅርታ በመጠየቅ የፈረንጅ ቃል እናገራለሁ እና 3ቱ ምንድን ናቸው? ፍሪ ፍሮም፣ ፍሪ ቱ እና ፍሪ ቱ ቢ ይባላሉ። ፍሪ ፍሮም ማለት ከአንድ ነገር ነፃ መሆን፣ መላቀቅ። እስቲ መላቀቅ በሉ። መላቀቅ ማንም እንዳይገዛ መሆን ማለት የማንም ባሪያ አለመሆን፣ በራሱ መቆም ማለት ነው። ሰው የዝልቁ ባሪያ ነው። አሁን ከራሱ ነፃ መውጣት አልቻለም። የራስን ጭምር ባሪያ ለመሆን ቅዱስ ጳውሎስ ምንድን ያለው? በዋጋ ተገዝታችኋልና የራሳችሁ አይደላችሁም፣ የሰው ባሪያም አትሁኑ ብሎ። አሁን ኢጎ የሚባለውን ነገር ይህን ራስ ወዳድነትን ሰብሮ መውጣት እሱን ነው ነፃነት ማለት እሱ ነው። ከኃጢአት ተናዘዙ፣ አትዘሙቱ፣ አትጽፈኑ፣ እንዳትበሉ የሚባለው የዚያ ነገር ባሪያ አትሁኑ። እናንተ ነፃ ፍጡራን ናችሁ። እግዚአብሔር ማንንም እንደማይገዛው አጋዚ እንደሆነ እናንተም አጋዛያን ናችሁ፣ ንጹሖች ናችሁ። ፍሪቱ ማለት ደግሞ ምን የማድረግ ነው? የማድረግ ነፃነት ነው። የማድረግ ነፃነት ኃጢአት እንድትሰራ ነፃነት ሰጥቷል። ጽድቅ እንድትሰራ ነፃነት ሰጥቷል። ፍሪ ዊል የምትባለው ነፃ ፈቃድ የምትባለው እሷ ናት። ማንም ሳያስቸግር ጽድቅንም ኃጢአትም እንድትሰራ ፈቅዶልሃል እግዚአብሔር። ፍላጎትን ነው እንጂ የሚቀሰቅሰው ሰይጣን እጅን ይዞ ኃጢአት ውስጥ የከተተው ሰው የለም። ወደን ለምደን ነው የምንሰራው። ኃጢአት ያለ መስራት ነፃነት አለ። ፍላጎትህ ነው የሚገዛ። ፍላጎትህን መግዛት ትችላለህ። መግዛት የምትችለው በፈራህ ጊዜ ስለማታደርገው። ፍሪ ቱ ቢ የመሆን ነፃነት ሰጥቶናል እግዚአብሔር። ምን የመሆን ነፃነት? እሱን የመምሰል ነፃነት፣ ገዢ የመሆን ነፃነት፣ በመንግሥተ ሰማያት ንጉሥ የመሆን ነፃነት፣
ክርስቶሳዊ የመሆን ነፃነት ሰጥቶናል። እግዚአብሔር ሊቅ የመሆን ነፃነት ሰጥቶናል። ቅዱስ የመሆን ነፃነት ሰጥቶናል። ሁሉን የምንመረምርበት ልብ ያለን ሰዎች የመሆን ነፃነት ሰጥቶናል። እኛ የክርስቶስ ልብ አለን ብሎ ቅዱስ ጳውሎስ እንደተናገረ እኛ የክርስቶስ ልብ አለን ያለውን ቅዱስ ዮሐንስ አፈወርቅ ደግሞ ቆሮንቶስን በተረጎመበት በሰባተኛው ድርሳን ሲናገር ነው የሚናገረው። እኛ የፓይታጎረስ ልብ አይደለም ያለን፣ የሶቅራጥስ ወይም የአርስቶትል አይደለም ልብ ያለን፣ እኛ የአምላክ ልብ አለን። እግዚአብሔር በሚያስብበት ልብ የምናስብ ሰዎች ነን። የክርስቶስ ልብ አለን። ያንን የመሆን ነፃነት ለእኛ ተሰጥቶናል። ብትችል እንደ ቅድስት ክርስቶስ ሰምራ አጋንንትን ለቀም አድርጎ የመግዛት፣ እንደ አቡነ ተክለ ሃይማኖት በነፋስ ክንፍ የመብረር፣ እንደ አቡነ ተክለ አልፋት በመቋሚያ ጭምር እስከ ማስመስከር፣ አፍ አውጥቶ እስከ ማናገር፣ እንደ አቡነ ሐራ ድንግል አህያው ሰው የሚሰራውን ስራ እንዲሰራ በማድረግ መስራት ይቻላል። እንደ አቡነ ሂሩት አምላክ ደንጊያውን ጀልባ የማድረግ ተሰጥቶናል። እንደ አቡነ ገብረ መንፈስ ቅዱስ በመብረቅ ተጭኖ የመብረር ተሰጥቶናል። የመሆን ነፃነት ልክ የሌለው ነፃነትን ይሰጠን። ክርስቶስ ግን ስጋውን ደሙን የመመገብ ነፃነት ሰጥቶናል። እንደሱ ነፃነት የሰጠን አባት የለም። እንደሱ ነፃነት የሚሰጥ ንጉሥ የለም። መብትም ካላችሁት ክርስቶስ የሰጠንን ያህል መብት የሚሰጠን ንጉሥ ሊኖርም አይችልም፣ አይኖርም። ሰው በጎ ስራን አዘውትሮ በሰራ ጊዜ እግዚአብሔርን ይመስለዋል ይላል ቅዱስ ቄርሎስ። መልካም ስራን የሚሰራ ሰው እግዚአብሔርን ይመስላል። እግዚአብሔርን የምንመስለው መልካም ስራ በመስራት ነው። ሰው አንድ ክፋት ሲሰራ አንድ ጊዜ ሰይጣንን ይመስላል። ሁለት ሲሰራ ሰይጣን ይመስላል። ሶስት ሲሰራ ሰይጣን ይሆናል። መጨረሻ ላይ ራሱ ሰይጣን ይሆናል። ሰው አንዲት መልካም ስራ ሲሰራ እግዚአብሔርን እየመሰለው ሲያዘወትረውሳ ፍጹም ቴዎሲስ ወይም ሱታፊ አምላክ የሚባለውን ያገኝና አምሳለ እግዚአብሔር ይሆናል። የመጨረሻ ያ ሳንቲም ነው የጠፋት ብያቸዋለሁ። ሳንቲም ምንድን ነው? ዋጋ ነው። እስኪ ዋጋ በሉ። ዋጋ ተሰጥቷቸው የተፈጠሩ ክርስቲያኖች ዋጋ የሌላቸው ሆኑ። ከዛሬ ጀምሮ የምላችሁ ነገር ዋጋ ያላችሁ ሰው ሆኑ። ለራሳችሁ ርካሽ ተመን አትስጡት። አንድ ነጋዴ ሄዷችሁ ዕቃ ሽጥልኝ ስትሉት ይህን ያህል ብር ሲላችሁ ቀንስ ስትሉት የሚቀንስ አለ። ሌላ ልስጥ ሲላችሁ ምንድን ነው የምታደርጉት? እሱኑ ስጠኝ ዝም ብለህ ነው ምንድነው? ለምን? ዋጋ ውድ የሆነ ዕቃ ክቡር እንደሆነ ይታወቃልና። እኛ ውድ ዋጋ ያለን ዕቃዎች ነን፣ የእግዚአብሔር ዕቃዎች። ውድ ዋጋ ያለው ውድ ቦታ ይሰጠዋል። ሸክላ በተራ ቦታ ይቀመጣል፣ ወርቅ ደግሞ በተቆለፈ ሳጥን ይቀመጣል። እንደ ዕቃው ዋጋ ክብሩ ይቀጥላል፣ ይጨምራል። እግዚአብሔር ለእኛ የሰጠን ዋጋ ትልቅ ነው። ልጆቹን ያደረገ የልጅነት ዋጋ አለን። ከመብል በላይ ሁሉ የገዛ ሥጋውን፣ ከመጠጥ በላይ የገዛ ደሙን፣ ከልብስ በላይ የሰጠን ልጅነትን። እኛ ስንጠመቅ እርቃናችን የተጠመቅነው ክርስቶስን ለመልበስ ነው። ቤተክርስቲያን የምትፈልገው ይህንን ነው። ለሰው ዋጋ ስጡ። ቢያንስ እንኳን ሌላው ባይሰጠን ክርስቲያኖች ለሰውነት ዋጋ እንስጥ። መጀመሪያው ለራሳችን፣ ቀጥሎ ለሌላው ሰው ዋጋ እንስጠው። ሰው ዋጋ ያለው ፍጡር ነው። እኔ ዛሬ ማታ ጀምሮ ብታቅዱ ደስ የሚለኝ ጌታዬ ሆይ ዋጋ ያለኝ ሰው አድርገኝ፣ ርካሽ ዕቃ አታርገኝ። እኔን በሉ በቀላል የምገዛ ትንሽ ነገር የሚለውጠኝ እንደው በትንሽ ድቃቂ ሳንቲም ገዝተው የሚወስዱኝ ትንሽ ነገር ከቤት የሚያወጣኝ ርካሽ ዕቃ አልሆን፣ በውድ ዋጋ የምገዛ ልሁን። ያ ዋጋ ደግሞ የአንተ ሥጋና ደም ነው። የኔ ዋጋዬ አንተ ነህ ብለን ማሰብ አለብን። ሀብት ንብረት አፍርታችሁ ከቤተ ክርስቲያን ሲያስኮብልላችሁ ለእኔ ዋጋዬ ብር ነው፣ ለእኔ ዋጋዬ ቤት ነው፣ ለእኔ ዋጋዬ መኪና ነው፣ የእኔ ዋጋ እኮ ክርስቶስ ነው ብለን ነው ማሰብ ያለብን። ዋጋችንን ማወቅ አለብን። ለእኔ ዋጋዬ ወንበር ነው፣ ለእኔ ዋጋዬ ስልጣን ነው፣ ለእኔ ዋጋዬ ጌታዬ ነው፣ በደሙ የተገዛሁት ለእኔ የተከፈለልኝ ይሄ ነው። ይሄ ወንበር ከክርስቶስ ከለየኝ እልም ይበል፣ ይሄ ገንዘብ የሚለየኝ ከሆነ እልም ይበል። ለእኔማ ዋጋዬ መድኃኔዓለም ነው ብለን ማሰብ ያለብን። የነፍስ ዋጋዋ ሃይማኖት ነው። ስለዚህ ይቺ ሴት ሳንቲም አጣች ማለት ቤተ ክርስቲያን የሃይማኖትን ዋጋ ከእያንዳንዳችን ነፍስ አጣን። ያ ማለት ጥቃቅን ነገሮች፣ ሆድ፣ እንቅልፍ፣ እረፍት፣ ጨዋታ፣ ድልቂያ፣ ቀላል የሆኑ ነገሮች ዋጋችንን አሳጥተው ከቤተ ክርስቲያን አስወጥተውናል ማለት ነው። ትንንሽ ነገሮች ምናልባትም ደግሞ አኩርፈን በአንድ ቄስ ተቀይመንም ሊሆን ይችላል። የሆነ ሰው አስቀይሞን ትንሽ አኩርፈን ከቤተ ክርስቲያን እንኮበልላለን። ለምን? ረክሰናል፣ ዝቅ ስላልን ማለት ነው። ስለዚህ የእግዚአብሔር ቤተሰቦች ወደ ክብራችን ይመልሰን መድኃኔዓለም። ያቺ ሴት ምን አደረገች? መብራት አብርታ ምን አደረገች? ፈለገች፣ ሁሉም ፈነቀለችው። የሚለው ምንድን ነው? ቤተ ክርስቲያን ካለ ነገሯ ሁሉ ወርቅ ብታመጡላት፣ የወርቅ ጥላ ብታመጡላት፣ በጣም ብዙ ሚሊዮን ብር አምጥታችሁ ብትሰጧት አንድ ሰው እንደምታመጡላት አድርጎ ደስ አይላትም ቤተክርስቲያን። ሰውን በሐሰት ምስክር አሳስረ አንተ አምጥተህ 100 ሚሊዮን ብር ስጣት፣ ቤተክርስቲያን ያን አትፈልገው። ቤተክርስቲያን የምትፈልገው እሱን ሜዳ ጥለን ያንን ብሩን ለዚያ ድሃ ከፍላለት ያንን ድሃ ይዘህላትና ቤተክርስቲያን የምትፈልገው እሱን ነው። አንተ ሰው
ኃጢአተኛ ሰው ነህ እንዴ ይላል። እንግዲያው ቤተክርስቲያን ናና ታክመሃለች፣ ትድናለህ። አንተ ሰው ጻድቅ ነህ እንዴ? እንግዲያስ ጽድቅህን የምትጠብቅልህ ቤተክርስቲያን ናት፣ ቤተክርስቲያን ና ይላል። ጻድቅ ከሆንክ ከጽድቅህ እንዳትወድቅ ቤተክርስቲያን ውስጥ ተተክለህ ኑር። ታመህ ከሆነ የኃጢአት በሽታ ይዞ ከሆነ ናና እዚህ ታክም። የሚጠበቅብህ ህመምህን መናገር ብቻ ነው፣ ማንም አይፈርድብህም። ስለዚህ የእግዚአብሔር ቤተሰቦች አሁን እዚህ ቤተክርስቲያን መብራት እያበራች ነው፣ የፍቅር ዘይት እያፈሰሰችልን ነው። ኑ ልጆቼ፣ በር ሳይዘጋባችሁ፣ ቀኑ ሳይመሽባችሁ፣ ሙሽራው ሳይመጣ አሁን ኑ እያለች ነው። መብራቱም እየበራ ነው። አንሶ ስሙ ዘብርሃን ብክሙ እስመ ዘያሐውር ውስተ ጽልመት ኢየአምር ኀበ ዘያሐውር። ብርሃን ሳለላችሁ ተመላለሱ፣ በጨለማ የሚሄድበትን አያውቅምና። ቤተክርስቲያን እየፈለገችን ነው። ሁላችን ትቢያ ወርሶናል። እግዚአብሔር ይመልሰን። ወስብሐት ለእግዚአብሔር። ይቆየን።